አራት ወልዳ አራቱም ልጆች የሉም ህይወት እና አሁን ትልቅ ሰው ካልጋ ተነሳ ትልቅ ሴትዮ ነች። ሁሉም የወለደችው ልጆቿ ሞተዋል። አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ የቀሩ ናቸው። ልጅ የሚባል የላትም ካልጋ አትነሳም እና እቺ አሁን እናት ላሳየና ከመይ ኢለ ሰላም ደን ከመይ አንዴን ከመይ እዚ ጆን ዳንኤል ይባል ለዓን ግጥይቅ መጽ ደዋ ከዓን ግጥይቅ ከአዲስ አበባ ይመጡ ጆን ዳንኤል ይባል ሲማሚዬ መተናለውን አይዞት እኛ ልጆቹ አለንሎት እሺ አንحنا ደቅኸነ ለና አልከነ ይዝግን ይለከነሎ አነ ወድኸነ ይዝግን እሺና ጁስ ይጠጣሉ ማሚ ከነምጸልከን ነው ማንጎ ከነምጸልከን ሰት ያደ ይለከነሎ እሺ እሺ ፊኖ ፍርኖ ዱቄት በላጭ ፊኖ ምንድነው እሺ አይዞህን ክንታ ተሪያለህ አዝገዛዝ ቤት እዚህ ያሰውየው ይሄ ቤት የኔ አይደለም የሰው ነው እያለች ነው። አጸዳኝ ለያሞን እኔ ለህኔ ተቀበለኝ ቤት መስራት ይችላል። እንደዚህ አይነት ቤት ሰርተህ ለሰው ልሰጥ ይችላል። እዚህ ነገራቸው ይተርጉምላቸው። ስለዚህ ማሚዬ እንደዚህ አይነት መጠለያ እንሰራሉትና እንሰጡታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስክንወኪና ንሕና አይዝጊ ወድኸ ይብለከሎ እና ሰራሉታለን። እሺ እናቴ አጆሆን ሀረቅ ከመለና ደቀ ይደረሙ ሰለስተ ሆኑ አዚያ አተሞዚያ ለጥዮም ዘባሉ ሶስት ልጆች ነበሩኝ። የት እንደሄዱ ወዴት እንደገቡ አላቅም ያለች ነው። ጠሪበ ምን ደው ይበሉ እዚኦም ኩሎም ድማኒ አሰርና ሃርቲ አዶ እኺ ዝንትና እናሃለና አይትሞተን እኺ አይኹ ይብለኸለው አመስግን እዮም ምስጋና ዓለም ድማኒ ነዚኦም መሰረት ግልኩም ነዚኦም ሪኹም ዞም ህፃውንቲ ዝሰርሕዎ ዘለው ስራሕ ንዖም መሰረት ግልኩም ንስኻትኩም ድማኒ ካልኦት ዘለኹም ሓገዝቲ ንክትኮኑ ኣብ ጎኒ ዞም ህፃውንቲ እዚኦም ናይ ሕንፃፅ ነዚኦም ድማኒ ትሕግዙን አመስግን እዮም። ቤት ለመስራት ስንት ብር ያስፈልጋል? ጨርሻለሁ። እኔ 10 ሺህ ብር ሰጥታለሁ። ለስንት ቀን? ለሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባለታለሁ። እርሶ ቤቱን ያሰሩልኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልኩልኛል። አመሰግናለሁ። ያው አብሮን ደግሞ አብሮን የመጣው ወንድማችን ጋር ላይ የመጣ ወንድማችን ነው። ይሄ ደግሞ ያው ተፈጣሪ ነው። ያው እነሱ እንኳን ብዙ ነገር በጣም የሚያሳዝን ነገር ነው ያየነው። አንድ ሀገር ነገር ነው ወዲህ ያው ቤት ይሄውና ነገራችሁ ቤት ላሰራሉት ነው የራሱ። እሺ ከሁለት ቀን በኋላ ይደርሳል ብሏል። በሁለት ቀን ውስጥ በሶስት ቀን ውስጥ ሰርተው ያስረክቧቸዋል በላቸው። አደዋ ታይዝበክ ዘሎ እዚ ቸናዚ ናይ ሰብ እንዲሁ ናትክን ምስ ዓራታ ከምዚያ መሰረት ዓራታ አስሪሄ ምስ ገዛ ዓራታ ከክኔ አነ ወድግን ይበከሎ እሺ መረቀለይ ደዋ ፍካሬው